ሱመያ እንዳለችው እንግዲህ ልጆች የማይከፈለክ ያድርጉና ይላኩልኝ አለችው። እኔ ደግሞ እነሱ ገና ከዛ አስመርምረው ምናምን እሺም አይሉም። እሺም ብሎ ስለማያደርጉ ስለማያስመርምሩ ራሴ ሄጄ ለምን አላስመርምረው ዲኤንኤ ምናምኑ ማለት ራሴ ሄጄ አስመርምራለሁ ራሴ ፕሮሰሱን ጨርሳለሁ ብዬ እንግዲህ ተነስቻለሁ ማለት ነው። ልሄድ ነው እንግዲህ ቻው በእኛ እንግዲህ ልሄደው ልጆቹን አጣርቶ ይምጣ። ሲጀመር እኔ አንተን መላክ አልፈልግም። ዛሬ ማላለቅስበት ምክንያት ሚስትና ልጆችን ልጆች አይደሉም ሚስት አይደለችም ብላላ አጣርተን እንድትመጣ ነው። መልካም መንገድ። አልሐምዱሊላህ ዛሬ ሳታለቅስ ልሸኘኝ ነው። እኔም በሰላም ልሄድ ነው። አሁን ኤርፖርት ውስጥ ነው ያለሁት። ቁም ገዝተልኝ ነው እንዳረሳ። እሺ የኮት ስንት ግራም አልሽ? ኮት ጃኬት ወርቅ ባለ 21 ይሁን ነው ባለ 21 አይ ባለ 32 ቢሆን ችግር የለም ያስቀንሳሉ። ችግር የለም። እሺ ታስቀንሻለሽ? እሺ በቃ እንግዲህ ቻው ቻው እንግዲህ ቻው። ወርቁን አደረ ወርቁን አያሳስብ አደራ። እሺ አይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? እኔ አልሐምዱሊላህ ከነገ ሁሉ ሰላም ነው እላችኋለሁ። ዛሬ ሰይድ ወደ የመን ገብቷል። አንድ የገረመኝ ነገር ቢኖር ማለት ነው ያያንቱ ነገር መቼም ተወርቶ አልቅም እና እሷ የምታወራው ስለ ገንዘብ ነው። የወርቁን ነገር አደራ እያላቸው ነው። አላህ ድረስለት ሰይድ እና ለማንኛውም ኢንሻአላህ ቀጣው ነው فانتلو سنة عدن أول عدن سعيدو دخلهم أنت تروح سنة سنة أيوة عدن خلاص مشي معك هو ما يعرف داخل ما يتكلم يلا تعال من هذا إنجليزي وما يتكلم من القرية إيه من القرية ولا تخاف يا رجال يلا الله عليك روح مع سعيد يا سعيد خلي يروح معك السلام عليكم ورحمة الله وبركاته እንደምታዩት ይኸው ኤርፖርት ውስጥ ያለሁት ውስጥ ገብቻለሁ። በቃ አሁን ፕሌኑ እየጠበቀ ነው። አጋጣሚ ሆኖ አሁን 6 ሰዓት ነው ከቀኑ 9 ሰዓት ከ25 ነው። ጠዋት ነው የወጣሁት 5 ሰዓት የገባሁት ቢያንስ 6 ተኩል ላይ ነበር የመን መድረስ ያለብን። ፕሌኗ ተበላሽታ ከግማሽ መንገድ ወደ ኋላ ተመለሰች። ድጋሜ ደግሞ እየተሰራች ነው። ጋራጅ ገብታለች። እሷ አልቃ ስትመጣ ከጋራጅ ወጣ ስትመጣ ነው መንበር ማታም ትምጣ ቀንም ትምጣ እንደር መቼ እንደምንሄድም አላውቅም። እየሄድኩ ነው ማለት ነው። ይሄንን ይመስላል ማለት ነው። ያለውንም ደግሞ ሲደርስ የሚቀርጽ ይሆናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ እንላለን። ዛሬ አዲስ እንግዳ ይዘን መጥተናል ማለት ነው። እኛ ያለበት አገር አዲስ እንግዳ እየመጣው ነው። ማን እንደሆነ እናንተም ታውቃላችሁ። አኒ ወደዚህና ወደዛ መሄድ ሁሌም ኢትዮጵያ የመን ሰና ድረስ እየመጣው የኛ ጎደኛ አንድ አለ ማለት ነው። ማን እንደሆነ ታውቃላችሁ። አብረን እናያለን ማለት ነው። እንግዳችን ዌልካም السلام عليكم ورحمة الله وبركاته. ودنا የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ይበል እያልኩኝ እንግዲህ እና አብዲ እንግዲህ ያሉት እኔ ነው ከች ብያለሁ። እንዴት ናችሁ እና አብዲ? እኛ ሰላም ነን። እኛ እንደ ድንገት ፍራንክ ሆነን ማለት ነው። ያኔ እንደ ድንገት ሰርፕራይዝ ሆነን በጣም ነው። ስለዚህ ይሄ ሰውየው ዝም ብለን አንቀበልም። ለምን ካሜራ አስቀምጠን እሱ ፍለፊት ሰው ለምንድን ነው ወደዚህና ወደዛ እየሄደ ብዙ ገንዘብ እያፈሰሰ ነው አለ ማለት ነው። ስለዚህ እንኳን በሰላም መጣ እንላለን። እንኳን ደህና ቆያችሁን። የመንም እናንተም እንኳን ተረፋችሁ። አሜሪካ ምናምን እየደበደበችም ነበር። አሁን ሰላም ነው፣ ምንም ነገር የለም። ብቻ ሰላም ያርግላችሁ ኢንሻአላህ። እና እኔም እንዳያችሁት ከዛ መነሳቴ ምናምን ቪዲዮ ሰርቻለሁ። ከአዩና ያሲን ሲሸኙ ነበር። እንግዲህ ደግሞ አደን ላይ ቪዲዮ አልቀረስኩም። ቀጥታ አደን ሳላርፍ ቀጥታ ከኢትዮጵያ እንደወጣው አደን ወረድኩኝ ኤርፖርት። ከኤርፖርት ወጣሁኝ። ከኤርፖርት እንደወጣሁት ወደ ሰና ቀጥታ ይዛሩን ቀን ወጣ እና ውድ ተመልካቾች ሰይድ የመን ገብቷል። እንግዲህ አላህ ይቅነው ነው የምለው። ሀይር ወሬ ያሰማን፣ አላህ ያገናኛቸው ነው የምለው።
በመቀጠል ደግሞ እህቲቱ ያለችው ነገር አለ። እስቲ ያዳምጠን ማለት በቃ ቆይ ደውልሻለሁ ቆይ መንገድ ላይ ነኝ ቆይ ደራ ይላል በዛው ይጠፋል። በቃ ቼክ አያረገንም። ቤተሰብ እንደ ድሮ አይደለም። በጣም ነው የሚፈራን። በነገራችን ላይ ይሄ ነው ብሎ ራሱ ስለ ሱመያም ስለ አያንቱ ኦንላይን ላይ ነው በቃ ምን ሰማው አንዳንድ ጉዶችን። ለምሳሌ ቤት እንደገዛላት ለአያንቱ ቤት ገዝቶላታል ሲሉኝ እኔ በጣም የተገረምኩት። ማለት ሁለተኛ ሚስቱ ሚስቱ አትበላት ምን ሆነ ነው ሚስቱ አትበላት ይሰለኝ ህዝቡም ደስ አይለውም ተመልካችም ደስ አይለውም። ሚስቱ አይደለችም አግብቷታል። አንቺ ስለሽ ውሽማው ውሽማ አይባልም አግብቷታል በኒካ ሰርጉላ አርጉ ኖ በኒካ የሚገባው የመጀመሪያው ኒካ ተፈቶ ኒካ ወርዶ ነው። ከዛ ሌላ ኒካ ቀጥ በቃ አግብቷታል። ሰርግም አይተናል ባንበላ አይዋጥልንም እኔ አይዋጥልኝም። እና እስቲ ፍረዱ እናንተ ምን ትላላችሁ? መጀመሪያ ኒካ አውርዶ ነው ከዛ በኋላ ሌላ ኒካ የሚያደርገው አይደል? እኔ ወንድ ልጅ በባህላችን በሸሪያው እሱ እኮ በባህል አይደለም የሚያገባው በሸሪያው አይደል? በሸሪያው እኔ እሱ ነው ያለው። እኔ ሲጀመር እኛም ስለዚህ ትዳር ምንም ቤተሰብ በነገራችን ላይ ያልፈቀደው ኒካ እኮ ኒካ አይባልም እንዴ። ወንድ ልጅ እኮ ነው። እንዴት ነው የቤተሰብ ፍቃድ ያስፈልገዋል? አዎ ቤተሰብ መጠየቅ አለ ምን አለ ስንት ነገር አለ እንዴ። እንደዛ ነው እኛ የምናውቀው። እኔ ማውቀው እንደዛ ነው ማለት። የመጀመሪያዋን ሚስት ቤተሰብ አስፈቅዶ ነው ያገባው እንዴ? እና ታዲያ ሳያስፈቅድ ነው እንዴ? እኛማ እሷን ሱመያዬ ንግስቷንማ ፈቅደንለት ወደናት። በጣም ነው የምንወድሽ ሱመያዬ የኔ ፍቅር። እና አሁን እሱ እኮ ሁለተኛ ስላስፈለገው እኮ ነው። እና ሁለተኛ እናንተ ያሰባችሁለት ወይ ያስቀምጣችሁለት አለ እንዴ? ምንድነው ምን አሰበሽ ነው? እስቲ ለማንኛውም ቀጥይ ስለ እና ውድ ተመልካቾች የሰይድ እህት ያለችው ነገር ትንሽ ግራ ያጋባል ማለት ነው። ማለት ወንድ ልጅ ነው ሁለተኛ ሚስቱ አይደል ለሲራት ምንድነው ያለችው? በቃ ያኔ ለመናገር የሚከብድ ነገር ነው የተናገረችው ማለት ነው። ያኔ ሚስቴ ብሎ እስካገባ ድረስ እንደምናውቀውና በሸሪዓችን የዚህን ያህል የሚያደርስ አይመስለኝም። ይሄን ያህል ንግግር የሚያናገር አይመስለኝም። ያው ልጅቱን ስለጠላቻ ብቻ ልጅቱን ያኔ ስለጠላቻ ብቻ እንደዚህ ማለቷ ትንሽ ከባድ ይመስለኛል። ምን ትላላችሁ ወደ ተመልካቾች? እስቲ አስተያየታችሁን ጣፉልኝ ማለት ነው። በደንብ ያኔ የምታውቁ ስለ ሸሪዓ ጣፉልኝ እላችኋለሁኝ። በተረፈ አላህ ሱመያና ሰይድን ማለህ አገናኛቸው እላለሁኝ። ላይክ ሼር ሰብስክራይብ አድርጉኝ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።